እነዚህ ነገሮች ካረጋችሁ በምንም ተስፋ ዩቲዩብን መቀጠል አትችሉም። ሰላም ውድ የኢምራን ቲዩብ ቻናል ቤተሰቦች፣ በዚህ ቪዲዮ ብዙ ጀማሪ ዩቲዩበሮች እኔንም ጨምሮ ትልቁን የምንሰራውን ስህተት እኔ ራሴ ዩቲዩብ ቻናሌ ላይ የሰራሁትን ትልቁን ስህተት የምነግራችሁ ይሆናል። እናንተም ከኔ ስህተት እንደምትማሩ ተስፋ አረጋለሁ። ዩቲዩብን ለቁም ነገር የምትጠቀሙ ከሆነ ቻናሌን ሰብስክራይብ ማድረግ ትችላላችሁ። የመጀመሪያው ከሌሎች ሶሻል ሚዲያም ይሁን ከራሱ ከዩቲዩብ የሰውን ቪዲዮ አምጥታችሁ እዚሁ መልሳችሁ ዩቲዩብ ላይ መጫን ነው። ይሄ የብዙዎቻችን ትልቁ ስህተት ነው። የሰውን ቪዲዮ ዩቲዩብ ላይ አምጥታችሁ ስትጭኑ የቪዲዮ ባለቤት ራሱ ባይናገርም በተጨማሪ ደግሞ ዩቲዩብ ራሱ ዝም ቢላችሁም አልጎሪዝሙ የሰውን ቪዲዮ እየተጠቀማችሁ እንደሆነ ጠንቅቆ ያውቃል። ስለዚህ የሰውን ቪዲዮ እየተጠቀማችሁ ስለሆነ ይሄ ቻናል የሰውን ቪዲዮ እየተጠቀመ ነው ወይም ደግሞ ሪዩዝድ ኮንተንትን እየተጠቀመ ነው፣ ይሄንን ቻናል ለብዙ ሰዎች አላስተዋውቅም፣ ለብዙ ሰዎች አላሳይም ብሎ ዩቲዩብ ቻናላችሁን አታክ ሊያደርግባችሁ ይችላል። አይ እኔ ዩቲዩብ ላይ የምጭነውን ቪዲዮ ከሌላ ቦታ ነው የማመጣው የምትሉ ከሆነ በጣም ተሳስታችኋል። ከየትኛውም ቦታ ቪዲዮ ብታመጡ ከዩቲዩብ አልጎሪዝም ማምለጥ አትችሉም። የድሮውን ተውና በአሁን ሰዓት በ2026 ጄሚኒ ኤአይ ዩቲዩብን ሙሉ ለሙሉ ስለተቆጣጠረ የሰውን ቪዲዮ ከየትም አምጥታችሁ እዚህ ላይ ብትጭኑ በደንብ ጠንቅቆ ያውቃል። ስለዚህ ዩቲዩብ ቻናላችሁን አታክ ያደርግባችኋል ማለት ነው። እናንተም ዩቲዩብ ላይ የሰውን ቪዲዮ እየለቀቃችሁ ጊዜያችሁ ማባከን ታቆሙና የራሳችሁን ቪዲዮ እጃችሁ ላይ ባለ ስልክ ተጠቅማችሁ ማዘጋጀት ይኖርባችኋል ማለት ነው። አይኔ በቪዲዮ መልኩ ሰው ፊት ለፊት መቅረብ አልፈልግም የምትሉ ከሆነ ድምጻችሁን ብቻ ቀርጻችሁ የተለያዩ ፎቶዎችን እና የተለያዩ ኤዲቲንግ ስታይሎችን በመጨማመር በአውቶሜሽን መልኩ አሪፍ ቪዲዮ አዘጋጅታችሁ ዩቲዩብ ላይ መጫን ትችላላችሁ ማለት ነው። እንግዲህ ከአሁን በኋላ ራሳችሁን ማሳመን ይኖርባችኋል። የሰውን ቪዲዮ በፍጹም ዩቲዩብ ላይ አምጥታችሁ መጫን የለባችሁም። ሁለተኛው ተምኔል፣ ዲስክሪፕሽን እና ታይትል ወይም ደግሞ ርዕስ ያሌለውን ቪዲዮ ዩቲዩብ ላይ አምጥታችሁ መጫን ነው። ይሄ ለብዙ ጀማሪ ዩቲዩበሮች እንቅፋት የሆነውና ለብዙ ጀማሪ ዩቲዩበሮች ትልቅ ስህተት የሆነው ነው። እናንተ ቪዲዮአችሁን ካዘጋጃችሁ በኋላ ዩቲዩብ ላይ ስትጭኑ ተምኔል፣ ዲስክሪፕሽን እና ታይትል ወይም ደግሞ ርዕስ ካሌለው ዩቲዩብ በራሱ ከቪዲዮ ውስጥ የሆነች ፓርት ይወስድና እንደ ተምኔል ይጠቀማታል። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር እንደ ተምኔል ይጠቀመው እንጂ እዛ ላይ ጽሑፍ አይጽፍላችሁም እና በዛ ላይ ተምኔላችሁ ማራኪ ወይም ደግሞ ሳቢ አልነበረም። ዩቲዩብ ራሱ ነው ክሬት ያደረገላችሁ። በተጨማሪ ደግሞ ተምኔላችሁ ላይ የተጻፈው ጽሑፍ የለም፣ ቪዲዮአችሁ ዲስክሪፕሽን የለውም፣ ቪዲዮአችሁ ታይትል ወይም ደግሞ ርዕስ የለውም። ስለዚህ በቀላሉ ይሄ ቪዲዮ ቫይራል መውጣት አይችልም ማለት ነው። እነዚህ ነገሮች ካረጋችሁ በምንም ተስፋ ዩቲዩብን መቀጠል አትችሉም። አሪፍ ቪዲዮዎችን እያዘጋጃችሁ፣ አሪፍ ተምኔሎችን እያዘጋጃችሁ፣ ማራኪ ርዕሶችን እየተጠቀማችሁ ቪዲዮ እየሰራችሁ እንደኔ ቫይራል የማይወጣላችሁ ከሆነ በሆነ ሰዓት ቫይራል እንደሚወጣላችሁ ተስፋ አድርጋችሁ መስራት ትችላላችሁ። ነገር ግን ቪዲዮአችሁ ላይ ተምኔል አትጠቀሙም፣ ርዕስ አትጠቀሙም፣ ዲስክሪፕሽን አታስገቡም። እነዚህን ሁሉ ነገሮች ሳታስገቡ በሆነ ሰዓት ላይ ቫይራል እሆናለሁ ብላችሁ ምንም በፍጹም መጠበቅ የለባችሁም። ስለዚህ በቻላችሁት አቅም ያዘጋጃችሁትን ቪዲዮ ዩቲዩብ ላይ አፕሎድ ከማድረጋችሁ በፊት ተምኔል፣ ዲስክሪፕሽን እና ርዕስ ማዘጋጀት ይኖርባችኋል ማለት ነው። እነዚህን ነገሮች ካዘጋጃችሁ በኋላ ቪዲዮአችሁን በቀጥታ ዩቲዩብ ላይ አፕሎድ ማድረግ ትችላላችሁ። አንዳንድ ሰዎች የተምኔል አሰራር ላታውቁ ትችላላችሁ። ነገር ግን ዩቲዩብ ላይ የሚሆን ሌሎች ሶሻል ሚዲያዎች ላይ የተምኔል አሰራር ብላችሁ ሰርች ብታደርጉ በቀላሉ ብዙ ቪዲዮዎችን ማግኘት ትችላላችሁ። ከዛ ቪዲዮዎች ውስጥ የአንዱን ቪዲዮ ስቴፕ ትከተሉና አሪፍ ተምኔሎችን መስራት ትችላላችሁ ማለት ነው። በተጨማሪ ደግሞ አሁን ያለንበት ዘመን የኤአይ ዘመን ነው። ብዙ ፍሪ ኤአይዎችን ተጠቅማችሁ ገራሚ የሆኑ ተምኔሎችን መስራት ትችላላችሁ። ለምሳሌ ቻት ጂፒቲን ብትጠቀሙ ፍሪ ነው፣ ምንም ክፍያ አይጠይቃችሁም። በጣም ሳቢና ማራኪ የሆኑ ተምኔሎችን በቻት ጂፒቲ ማዘጋጀት ትችላላችሁ። እንዲሁም ጄሚኒ ኤአይን ብትጠቀሙ ምንም ክፍያ አይጠይቃችሁም፣ እሱም ፍሪ ነው። ጄሚኒ ኤአይን ተጠቅማችሁ በቀን ከ20 በላይ የሚሆኑ ተምኔሎችን ማዘጋጀት ትችላላችሁ ማለት ነው። እነዛን 20 ተምኔሎች ካዘጋጃችሁ በኋላ ሁሉንም ተምኔሎች ትገምግሙና ከነዛ ተምኔሎች ውስጥ ለቪዲዮ ይገባል የምትሉትን መርጣችሁ ማስገባት ትችላላችሁ ማለት ነው። በተጨማሪ ደግሞ ቪዲዮአችሁን ዩቲዩብ ላይ ከመልቀቃችሁ በፊት ርዕስ ማዘጋጀት ይኖርባችኋል። ርዕስ ማለት ለምሳሌ ስለ ገንዘብ የሚያወራ ወይም ደግሞ how to make money የሚለውን ቪዲዮ ካዘጋጃችሁ በኋላ ለሰዎች እንዴት ገንዘብ እንደሚሰሩ ቪዲዮ ካዘጋጃችሁ በኋላ ከስር ርዕስ ወይም ደግሞ ታይትል በምትለዋ ቦታ ላይ ለምሳሌ $1000 በስልክ የሰራው ብላችሁ እዛ ላይ ማስገባት ትችላላችሁ። እንደየኮንተንታችሁ ሁላችሁም የራሳችሁን ርዕስ በቪዲዮአችሁ ላይ ማስገባት ይኖርባችኋል ማለት ነው። የመጨረሻው ደግሞ ዲስክሪፕሽን ነው። ዲስክሪፕሽን ማለት ለአውዲየንስ የሚሆን ለዩቲዩብ አልጎሪዝም ስለ ቪዲዮአችሁ የምታስተዋውቁበት ቦታ ነው ማለት ነው። እዛ ላይ ቪዲዮአችሁ ስለምን እንደሚያወራ ታስተዋውቃላችሁ። የተለያዩ ሃሽታጎችን ልክ ቲክቶክ ላይ እንደምትጠቀሙት እዛ ላይ ትጽፉና ቪዲዮአችሁን በቀላሉ አፕሎድ ማድረግ ትችላላችሁ ማለት ነው። እዚህ ጋር አንድ ነገር ልንገራችሁ። ቪዲዮአችሁን አዘጋጅታችሁ ከጨረሳችሁ በኋላ ዩቲዩብ ላይ ስትጭኑ ራሱ ዩቲዩብ አፕሊኬሽንን ተጠቅማችሁ ቪዲዮ አፕሎድ ማድረግ የለባችሁም። በዌብሳይት ወይም ደግሞ በክሮም አፕሊኬሽን ዩቲዩብ ላይ ቪዲዮ መልቀቅ ይኖርባችኋል ማለት ነው። በክሮም አፕሊኬሽን ቪዲዮ እንዴት እንደሚለቀቅ ካላወቃችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ በዚህ ተምኔል ታገኙታላችሁ። ሙሉ ስቴፑን በመከተል በቀላሉ ዩቲዩብ ቻናላችሁ ላይ በዌብሳይት ቪዲዮ መልቀቅ ትችላላችሁ ማለት ነው።
ሶስተኛውና የመጨረሻው ኳሊቲው የወረደ ድምጽ መጠቀም። ሰዎች የእናንተ ድምጽ ኳሊቲ ከሌለው ወይም ደግሞ ከእናንተ ድምጽ ስር ጫጫታና ውርጫታ የሚበዛ ከሆነ የእናንተን ቪዲዮ ለቀው ይወጣሉ። ስለዚህ ብዙ ቪው ማግኘት አትችሉም ማለት ነው። በቻላችሁ አቅም ቪዲዮአችሁን ስትቀርጹ ጫጫታና ውርጫታ ከሚበዛበት ቦታ ራቅ ብላችሁ ለመቅረጽ ሞክሩ። ነገር ግን ቪዲዮአችሁን ስትቀርጹ በመሃል ላይ የድመት ድምጽ ሊሆን ይችላል ወይም ደግሞ የውሻ የተለያዩ ድምጾች በመሃል የሚገቡባቸው ከሆነ የኤአይ ቱሎችን በመጠቀም እነዛን ድምጾች ማጥፋት ትችላላችሁ። ለምሳሌ አዶቤ ፖድካስት የሚባለውን ዌብሳይት ተጠቅማችሁ እነዛን ድምጾች ከድምጻችሁ ስር ማጥፋት ትችላላችሁ። ሁለተኛው ደግሞ 11 ላብስ የሚባለውን አፕሊኬሽን ተጠቅማችሁ የራሳችሁን ድምጽ በጣም ኤዲት ማድረግ ትችላላችሁ። ሶስተኛው ደግሞ ሁላችሁም የምታውቁት ቪዲዮአችሁን ኤዲት የምታደርጉበት በካፕከት አፕሊኬሽን ድምጻችሁን አሪፍ አድርጋችሁ ኤዲት ማድረግ ትችላላችሁ። ስለዚህ በቻላችሁ አቅም ቪዲዮአችሁን ስታዘጋጁ ጫጫታና ውርጫታ ከሚበዛበት ቦታ ራቅ ብላችሁ ቪዲዮአችሁን ለመቅረጽ ሞክሩ። እዛ ቪዲዮዎችን ቀርጻችሁ ከጨረሳችሁ በኋላ በካፕከት አፕሊኬሽን ሊሆን ይችላል ወይም ደግሞ በአዶቤ ፖድካስት ዌብሳይት ተጠቅማችሁ ድምጻችሁን ኤዲት ለማድረግ ሞክሩ። እነዚህን እስካሁን የነገርኳችሁን ሶስቱንም ስህተት ከዩቲዩብ ቻናላችሁ ላይ ማስወገድ ከቻላችሁ በአጭር ጊዜ ውስጥ ዩቲዩብ ቻናላችሁ ላይ ለውጥ ታያላችሁ። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። በየጊዜው እንደዚህ አይነት ስለ ዩቲዩብ ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሌን ሰብስክራይብ ማድረግ ትችላላችሁ። ልክ ቪዲዮ ስለቅ የማስታወቂያ ምልክት እንዲደርሷችሁ ከጎን ያለችውን የደወል ምልክቷን ተጫኑ። በዚህ ቪዲዮ ሐሳብ፣ አስተያየትና ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ